ጉዟችን የጀመረው ከአዲስ አበባ አዳራሻችን ደግሞ የ900 ዓመታትን ረጅም ዕድሜ ያስቆጠረው ሚስጥራዊ የሾንኬ መስጂድና መንደር ሙሉ 325 ኪሎ ሜትሮችን አቋርጠን የኦሮሞ ብሔረሰብ አስተዳደር ዞን መዲና ወደ ሆነችው ውቧ ኬሚሴ ከተማ ደረሰ። ከዚች ከተማ ወጣ ብለን ግን ሌላ ተጨማሪ 25 ኪሎ ሜትሮችን የሚወስድ አስደማሚ ጉዞ ጀመርን። አድካሚ ግን መንፈስን ፍጹም የሚያድስ ጉዞ። በየመንገዱ የሚመታን ያ ንጹህ አየር፣ ከዛፎቹ ጀርባ የሚሰማው የወፎቹ ዝማሬ እና የጅረቶቹ ሹሹታ ተፈጥሮ ራሷ የክብር እንግዶች አድርጋ በፍቅር የተቀበለችን ያህል ይሰማል። እዚህ ጊዜ የማይሽረው ታሪክ፣ የማይረሳው ተፈጥሮና ጥበብ በፍቅር የተሳሳሙበት አንድ ድንቅ ስፍራ አለ። ይህ ስፍራ ጥንታዊ የሾንኬ መንደርና መስጂድ ይባላል። የ900 ዓመታትን ረጅም የዘመን ጉዞ የተሻገረ የኢትዮጵያ ሕዝብ የጽናት ማሳያና የጥበብ ምንጭ። የሾንኬ ኮረብታማ ተራራ በተፈጥሮ የታደለው ድንቅ የታሪክና የጥበብ መገኛ ነው። ተራራው በዘመናዊ መሐንዲስ ተለክቶ የተገነባ ይመስላል እንጂ ሙሉ በሙሉ በተፈጥሮ የተቸረው በሶስት ማዕዘን ገደላማ ቦታ ነው። ወደዚህ ተራራ በሚያስገባው ደግሞ በአንድ በኩል ብቻ የሚገኝ ብቸኛ መግቢያ ነው። የአካባቢው የዕድሜ አዛውንቶች ዛሬም ድረስ ማህበረሰቡ አካባቢውን ለማስጠበቅ ሁለት ድንቅ የጥበቃ መንገዶችን ይጠቀሙ ነበር። አንደኛው መንገድ መላው የመንደሩ ወንዶች በየተራና በፈረቃ ዋነኛው መግቢያ በር በንቃት ይጠብቁ ነበር። ሁለተኛውና እጅግ ረቂቅ መንገድ ደግሞ በአይን በቀላሉ የማይታይ በጣም ስስ የድር ማከር በመግቢያው በር ላይ በማሰር እንደነበረ ይነገራል። ድንጋይን በጥበብ አርቅቀው የህንፃ ጥበብን ተክነው የሰሯቸው እነዚህ ቤቶች የአባቶቻችን ልዩ የምህንድስና እውቀት ይመሰክራሉ። ተራራውን ተከትለው በየደረጃ የተገነቡት እነዚህ ድንቅ ስራዎች ዛሬም ድረስ ሳይናዱ ለዘመናት ጸንተው የቆሙ የሰው ልጅ የጥበብ ውጤቶች ናቸው። ስለ ታሪካዊ የሾንኬ መስጂድና መንደር ስናነሳ ሊዘነጋ የማይችል አንድ ትልቅ ቅድመ ታሪክ አለ። እሱም የሾንኬ መሰረትና መነሻ የሆነው ጥንታዊ የጦላህ መንደርና መስጂድ ነው። ይህ ታሪካዊ ቦታ የሚገኘው አሁን ካለው የሾንኬ መንደር በስተ ምስራቅ አቅጣጫ በግምት 6 ኪሎ ሜትር ያህል ርቀት ላይ የመጀመሪያው የሾንኬ መስጂድ መስራች ሼህ ፈቂ አህመድ እንደመሰረቱት ይነገራል። የጥንታዊ ሾንኬ መስጂድና መንደር ተወላጆች በጥንታዊ የምህንድስናና የግንባታ ጥበባቸው ስማቸው ጎልቶ የሚነሳ ድንቅ ማህበረሰቦች ናቸው። በተለይም በድንጋይ ስነ ህንፃ ላይ ያላቸው ክህሎት ወደር የለው። ለዚህም ማረጋገጫ የሚሆኑት በጥበብ የገነቧቸውን የዘመናት ፈተና አልፈው ዛሬም ድረስ በኩራት የቆሙት እድሜ ጠገም የመኖሪያ ቤቶቻቸውን መስጂዶቻቸው ናቸው። በመንደሩ ውስጥ ያሉ ቤቶች ግንባታ ልዩ ትኩረት የሚሰጠው ነው። እያንዳንዱ የቤቱ ግድግዳ በባለሙያ መሪነት በአራቱም ማዕዘን ውብ በሆነና በጥንቃቄ የተደረደሩ በሚቀመጡ ድንጋዮች ይገነባል። የሚገርመው ግንባታው የሚካሄድበት በጥንቃቄ ነው። የግድግዳው ግንብ በአንድ ጊዜ ተገንብቶ እንዲጠናቀቅ አይደረግም። ይልቁንም ግንቡ እየዋለ እንዲያድር ጥንካሬው በሚገባ ከተረጋገጠ በኋላ ብቻ ነው ደረጃ በደረጃ ተገንብቶ እንዲጠናቀቅ የሚደረገው። የድንጋዩ ግንብ ከተጠናቀቀ በኋላ የሚቀጥለው የምህንድስና ጥበብ የቤቱ ጣራ አሰራር ነው። እዚህ ላይ የሾንኬ አባቶች ጠንካራውና እድሜ የጠገቡን የወይራ እንጨት ይመርጣሉ። በአካባቢው አጠራር ባላ እንጨት ተብሎ የሚጠራው ምሰሶ ከተከሉ በኋላ በላዩ ላይ ደግሞ ጋደም የሚባሉት እንጨቶች በማስተካከል ያጋድማሉ። ይህ በእንጨት ባለሙያዎች አማካኝነት የሚሰራ መዋቅር እንደተጠናቀቀ የዛፍ ቅርንጫፎችና ቅጠሎችን በላዩ ላይ በስፋት ይረበርቡበታል። ቀጥሎም ኮረትና የተመረጠ ለስላሳ አፈር በማድረግ ጣራውን በሚገባ ይደለድሉት። ዝናብ እንዳያስገባ ከእንጨት የተሰራ የውሃ ማውረጃ መፋሰሻ በማዘጋጀት ያንጻሉ። ይህ ከእንጨትና ከአፈር የሚሰራው ጠፍጣፋ የቤት ጣራ ለመናፈሻነት እንዲሁም የተለያዩ ነገሮችን ለማድረቂያነት ያገለግላል። በመንደሩ ውስጥ ሁለት ትናንሽና አንድ ትልቅ መስጂድን ጨምሮ በአጠቃላይ 3 መስጂዶች ይገኛሉ። ታላቁ መስጂድ ከመንደሩ የመኖሪያ ቤቶች በአሰራርም ሆነ በትልቅነቱ ልዩ ባህሪ አለው። ግንባታውም የእስልምናን ባህላዊ አለባበስና ስነ ስርዓት የሚያንጸባርቅ መልኩ የተገነባ ነው። መስጂዱ መንደሩ መካከል የመጨረሻውን ከፍተኛ ቦታ ይዞ የተቆረቆረ በመሆኑ የመንደሩ ቁንጮ ተደርጎ ይወሰዳል። ይህ ስፍራ የእምነት ማረፊያ ብቻ ሳይሆን የእውቀት ማማም ነው። ከጅማ እስከ ሐረር ከጉራጌ እስከ የመን ድረስ ተማሪዎች እውቀትን ፍለጋ የሚመጡበት ታላላቅ ሊቃውንት የተፈጠሩበት ጥንታዊ እውቀት አድባር
በዓለም ካርታ ላይ በሺዎች የሚቆጠሩ ኪሎ ሜትሮች ቢራራቁ ጥበብ ግን መንትዮች የሚመስሉ ሁለት ድንቅ ስፍራዎች አሉ። አንደኛው ፔሩ ተራራዎች ላይ የሚገኘው ማቹ ፒቹ ሲሆን ሁለተኛው ደግሞ እዚሁ ኢትዮጵያ ሰማይ ስር የሚገኘው ጥንታዊ ሾንኬ ነው። ማቹ ፒቹ በኢንካ ስልጣኔ ድንቅራነቱ ዓለምን ቢያስደንቅም ሾንኬ ግን ሌላ ድብቅ ሚስጥር አለው። ልዩነታቸው እዚህ ጋር ነው። ማቹ ፒቹ ገና ሳይታሰብ ጥንታዊ ሾንኬ የጥበብ መዲና ሆኖ ታሪክን ይመዘግብ ነው። ሾንኬ ከማቹ ፒቹ በ400 ዓመታትን ይቀድማል። ከሁሉም በላይ የሚገርመው እውነት ግን ማቹ ፒቹ ዛሬ ነፍስ የሌለው የድንጋይ ፍርስራሽ ነው። ሾንኬ ግን ዛሬም ድረስ ትንፋሽ ያለው ህያው መንደር ነው። ዛሬም ድረስ በቤቶቹ ውስጥ ይወጣል፣ በመስጂዱ ውስጥ ዱዓ አለ። የሾንኬ መንደር በተፈጥሮ የታደለ ማራኪ መልክዓ ምድር ብቻ አይደለም፣ የኪነ ህንፃ ጥበብ የመጨረሻው ጥንታዊ ምስክር እንጂ። በቅርብ ርቀት ቆመው ወደ መንደሩ ሲመለከቱ የሚታየው ግዙፍ ተራራ ብቻ ነው። በውስጡ ግን ከ146 በላይ ቤቶችን አቅፎ የያዘ መንደር መሆኑን መገመት እንኳን አይቻልም። ተፈጥሮና የሰው ልጅ ጥበብ እጅና ጓንት ሆነው የተዋሃዱበት ልዩ አሻራ። በሾንኬ መንደር ከፍታ ላይ ቆመው ወደ ዙሪያው ሲመለከቱ የሚታየው ግን ፍጹም አስገራሚ ነው። በምዕራብ አቅጣጫ ማራኪውን አስደማሚ የጨፋ ሜዳ ተዘርግቶ ይታያል። ወደ ሰሜን ደግሞ ሰንሰለታማ ተራራዎች ግርማ ሞገስ ሆነው ቆማሉ። በምስራቅ በኩል ደግሞ ዝቅተኛ ምድር ስምጥ ሸለቆዎች ቁልቁል ይታያሉ። ጥንታዊ ሾንኬ የኢትዮጵያ ማቹ ፒቹ ብቻ አይደለም። ሾንኬ ከማቹ ፒቹ በላይ የታሪክ ጥልቀት ያለው ህያው ሙዚየም ነው። 900 ዓመታትን በኩራት የኖረ ድንቅ ቅርስ ነው። ተገቢውን ጥበቃ ተደርጎለት መስፈርቱን አሟልቶ በዩኔስኮ የዓለም ቅርስና ሊመዘገብ ይገባዋል። ይህ እንዲሆን ግን የሚመለከታቸው የቅርስ ባለስልጣናት፣ ተመራማሪዎች፣ የዲጂታል ሚዲያ ባለሙያዎች እና ሁሉም በየድርሻው ይህንን እንቁ ለዓለም ማሳየት ይኖርብናል። ታላቅ ቅርስ ለዓለም እንዲደርስና ተገቢውን ትኩረት እንዲያገኝ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። እንደነዚህ ያሉ ውብና ድንቅ የሀገራችን የታሪክና የጉዞ ታሪኮች ቀድሞ እንዲደርሷችሁ ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ። ኢትዮጵያ ለዘላለም ትኑር።